ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። እንወዳቸዋለን። ከየት እንደመጣው ከመጀመሪያ ጀምሮ ከመጣሁበት ከተነሳሁበት ጀምሮ ነግሬዋለሁ። ያንን ነገር ያውቃል እና አይዞሽ ምንም እንዳይሰማሽ ነው የሚለኝ ሁሌ። ካሁን በኋላ ብቻሽን እንዳልሆንሽ አስቢ። ከዚህ በኋላ ብቻሽን አይደለሽ። ምን ያለውሽ እህትም ወንድምም እናትም አባት ምን ያለውሽ ሳይሽ ሁሉ ታሳዝኝኛለሽ ነው የሚለው። ስራ ስሰራ ሳስተናግድ የራሱ ጉዳይ አታስተናግጂ ነው ቁጭ በይ ነው የሚለኝ። በቃ አዝናለሁ። የሱ ማዘን እንደገና እኔን ያሳዝነኛል። ለምንድን ነው የሚያዝንልኝ? እንደሚወደኝ ይሰማኛል እኔ። ስለዚህ እውነትም አብረን ለመኖር አላማ አለው ማለት ነው ብዬ አስባለሁ። ማስተካከል ያለብኝ ነገር እስከማስተካከል ድረስ ነው። ታገሽኝ ይላል። ሁሉ ነገር ደግሞ በባንዴ ሊሆን አይችልምና እስኪ ቀስ እያለ ሁሉም ነገር ሊሆን የሚስተካከልበት ነገር ይሆናል እያልኩ አስባለሁ። አብረው ሄዳለሁ፣ አድራለሁ፣ እመጣለሁ። ተመልሻውንም እዛው ሆቴል ገባለሁ። አንድ ቀን ሄደን በጣም በቃ የተለየ ነው ሴክስ ሲያደርግ የነበረው ማለት ነው። እና ኮንዶም ተበጥሷል እኮ ስለሁሉ አይሰማኝም። እንዲ ለመገፍተር ራሱ በቃ አልቻልኩትም። ከጨረሰ በኋላ ኮንዶም እኮ ተበጥሷል አይተዋል አልኩት። አዎ አይቼዋለሁ። እንደውም እኮ ጓደኛሞች ሆነን እኛ በኮንዶም ማድረግ የለብን አንቺም ከኔ ውጪ እኔም ካንቺ ውጪ ላናደርግ ተነጋግረን አብረን ልንኖር አይደል እንዴ ተስማማ ነው። ስለዚህ ችግር የለውም። እንደውም ከዛሬ ጀምሮ ያለ ኮንዶም ነው የምናደርገው አለ። እንደዚህ ሲል አዎ አይ ጓደኝነታችን በእንደዚህ አይነት ሁኔታ ከሆነ አዎ ልክ ነህ፣ ጓደኛሞች ነን፣ አብረን ለመኖር አስበናል ተባባልን፣ ተነጋገር። ከዛ በኋላ ያለ ኮንዶም ማድረግ ጀመርን። ለብቻዬ ተከራይቶ እንኳን አላስቀምጠኝም። በእንደዚህ አይነት ሁኔታ ባረግስ ማርገዜን እንኳን ቢያቅ ቢጣላኝ እሱ የጥሎኝ ቢጠፋስ እንደዚህ ያልኩ አስብ ስለነበረ እንዳላረግዝ ብዬ ክንድ ላይ የሚቀበሩን ቀበሩልኝ። ሁሉ ጊዜ እንዳረግዝ ይፈልጋል እሱ። በቃ በሐሳቡ ሁሉ ሲያስብ ወንድ ልጅ ወልደሽልኝ ልጅን ጎትቻ ሳድገዋለሁ ልጄን እኔ ልጄንም ልጅ እንድትወልጅ ይፈልጋለሁ ሲል ደስ ይለኛል። በዚሁ መሃል አንድ የሆነ ጓደኛው በጣም ከሱ ጋር ይግባባሉ ነውና እኔም ከጓደኞቹ ሁሉ በጣም አብዝቼ የምቀርበው ጓደኛው ነው። ስለሱ ጥሩ ልጅ ነው፣ የዋህ ነው። አንድም ቀን ክፉ ነግሮኝ አያውቅም። እና አንድ ቀን መጥቶ አንቺ ልጅ ይህን ልጅ ግን ተወጇልሽ አይደል አለኝ። አዎ ምን ነው አልኩት። እሱ ውጪ ሊሄድ አላማ አለው፣ ላንቺ አልነገረሽም፣ እኔ አውቃለሁ። በተዘዋዋሪም ደግሞ አንቺ ለኔ እህቴ ማለት ነሽ። አንቺ ስትጎጂ ማየት አልፈልግም። ካሁኑ እንድታስቢበት ብዬ ነው የምነግርሽ አለኝ። በጣም ደነገጥኩኝ። እንዲህ ሲለኝ ክፉኛ ጠላሁት። ለምንድን እንደዚህ ያለኝ? ወይስ የኔና የሱን ግንኙነት በእንደዚህ አይነት ሁኔታ ለማቋረጥ ፈልጎ ነው? በቃ በሁለታችን መካከል እሱ መግባት እና ሊያጣላኝ ፈልጎ ነው? ማመን አልቻልኩም፣ አላመንኩትም። እራሱ ለምን ለኔ አልነገረኝም? ጓደኛውን በቃ ቃና ብዬ ለማየት ራሱ አልቻልኩም። እንድታስቢበት ነው እንጂ እንድትናደጅ አይደለም የነገርኩሽ። በቃ ፊቴ ተቀያይሮበታል ሲያየኝና በቃ ደህና ደሪ አይዞሽ እመጣለሁ፣ ሰሞኑን ደግሞ መጥቼ ያለውን ነገር እነግርሻለሁ፣ ያለውን ነገር እንጫወታለን ምናምን ብሎኝ ሄደ። እሱ ከሄደ በኋላ ከዛ እኔ ወዴት እንደምሄድ አላውቀው። በቃ ቃወስኩኝ። ምንድነው የህይወቴ መበላሸት አሳዝነኝ። በቃ ከክፉ ነገር እወጣለሁ፣ የማይገባኝንም ነገር የቡና ቤትም ስራ ሳልሰራ እግዚአብሔር ከሱ ጋር አገናኘኝ። ስለዚህ ከሱ ጋር እህል ውሃዬ ሆኖ ከሱ ጋር ቀጥላለሁ ብዬ ሳስብ የነበረው እዚህ ጋር በማይሆን ነገር ተደበላለቀብኝ። ለማን እንደምናገር ራሱ አላቅም። ለሴቶቹም አልነገርኳቸውም። ምን ይሉኛል የሚል ነገር አሰብኩ። ከዛ በቃ እንቅልፍ የሚባል አልወሰደኝም። እንዲሁ ሌሊቱን ሳለቅስ አደርኩ። ልትሄድ ነው አሉ ብዬ ነው መጠየቅ ያለብኝ ወይስ በምን አይነት ሁኔታ? ወይም ደግሞ ዝም ብዬ እንደተለመደው ከዚህ ቤት መውጣት ፈልጋለሁ አብረን እንድንኖር፣ ወይ አብረህኝም ባትኖር ለኔ ቤት ተከራይልኝና ልቀመጥ ልበለው። በቃ እንዲህ እያልኩ አስባለሁ እስከሚመጣ ድረስ። ከዛ ጠዋት መጣ። እንደተለመደው መጥቶ አስጠራኝ። ምን ሆነሻል አለኝ። የራሱ ጉዳይ ከተጣሉ ይጣሉ ብዬ በጣም ተናድጄ ስለነበር ውጭ ልትሄድ ነው አሉ። ለምንድን ነው ለኔ ያልነገርከኝ አልኩት። ማን ያለሽ አለኝ። ማንንም የበለኝ ግን ልትሄድ ነው አሉ። ንገረኝ፣ ልትሄድ ከሆነ ንገረኝ አልኩት። አይ እኔ ልሄድ አይደለም
ማን ነው ያለሽ እንደዚህ? እኔ እንደው አሁን ባህር ዳር ስራ ልሰራ ወደዛ ስራ ጀምሬ ባህር ዳር ልሄድ ነው እና ለትንሽ ጊዜ እንደውም እንዳትጨነቂ ልነግርሽ ነበር አለኝ። ያው ምክንያት እንደሆነ ገባኝ። እኔ የውጭውን ነገር በግልጽ ይነግረኛል ብዬ ነው ያሰብኩት። ስለፈራው ነው ያልነገርኩሽ፣ ትጎጃለሽ ብዬ እንደዚህ ይላል ብዬ የጠበቅኩት ሌላ ውሸት ዋሸኛው እንደውም። ከዛ በቃ አለቀስኩኝ፣ ምርር ብዬ አለቀስኩ፣ አዘንኩ። እሱ በቃ አታልቅሽ፣ ለምንድን ነው የምታለቅሽው? እኔ እኮ ላንቺ ህይወት ስል ነው፣ ላንቺ ብዬ ነው በእንደዚህ አይነት ሁኔታ አንቺን ከዚህ አውጥቼሽ ቤት ኪራይ እንኳን መክፈል ሳልችል ብቀርብሽ እንደገና ተመልሰሽ ወደዚህ ህይወት ወደማይገባ ነገር ትገቢያለሽ። ስለዚህ ለምንድን ነው እንደዚህ የምታለቅሽው? የተወሰነ ነገር አስተካክዬ ከዛ በኋላ ከዚህ ላወጣሽ ስለፈለኩ ነው አለኝ። ከዛ እኔ በቃ አላመንኩትም እንደዚህ ሲልም። ከዛ ችግር የለውም አልኩት። ህይወቴ እንደተበላሽ ያወቅኩት እዚህ ቡና ቤት ውስጥ እግሬ ሲረግጥ ነው። ምናልባትም ወደ ሌላ ነገር ሳልገባ ልመለስ እችላለሁ ብዬ አስቤ ነው እንጂ ችግሩ የተፈጠረው ቆይቷል። ምናልባት ምን እንደሚሰማው ለማወቅ እንደምታውቀው እንደ ሌሎቹ ሴቶች እየሰራው ኖራለሁ ስለው ማለት ነው። እንደዚህ አትበይኝ፣ ለኔ እንደዚህ አትበይ አለ። ብር ሲሰጠኝ አልፈልግም አልኩት። ከዛ እያለቀስኩኝ ምንም ሳላናግረው ጥዬው ገባሁ ነው። ከዛ እሱም በቃ አብን ጥሎኝ ሄደ። በቃ ግንኙነት መጀመሪያ እንዲሁ ሳውቀው እንዳለ ቢሆንስ ይሄ ነገር የሆነው ብዬ ይህን እያሰብኩ ሳለቅስ አደርኩኝ። ቆርጦላታል ብሎ እንዲያስብ እፈልጋለሁ። በቃ አትወደኝም ብሎ እንዲናደድ እፈልግና ልክ ሱቁ ጋር ስደርስ እያመነታው ነው፣ አልደውል እያልኩ እያመነታው እደውልለታለሁ። አንድ ሳምንት ያክል ይጠራ ነበር። ሲጠራ ሌላ ሰው ነው የሚያነሳው። ስሙን ጠርቼ ስጠይቃቸው ስልኩኛ ጋር ነው ያለው፣ እሱ የለም ይሉኛል። በቀን 3-4 ያልደወልኩበት ቀን የለም። ከሳምንት በኋላ ስልኩ ተዘጋ። መናፈቅ ጀመርኩ። በቃ አሁንስ ይቅርታ ብዬው በቃ ወይ በእኔ ተናደህ ነው ወይ እንደዚህ ስላልኩ ነው የጠፋው ልበለውና ስደውል ስልኩ ጥሪ አይቀበልም ነው የሚለው። ብዙ ነገር እንኳን ባጣ እሱን ዘመድ አግኝቻለሁ፣ እሱ ዘመድ ይሆነኛል ብዬ አምነው ስለነበር እዚህ ጋር ደግሞ ይሄን የሱስ ዝምድና ሲቋረጥ በቃ ከባድ ነው ለኔ የሆነብኝ። በቃ ከጎኔ ሰው ፈልግ ጀመረ።